እግዚአብሔር እጠራለሁ ከጠላቶቼም እድናለሁ። ቀን 14 ሰላም የተወደዳችሁ ወገኖቼ ሆይ የእግዚአብሔር ጸጋና ምሕረት ይብዛላችሁ። ዛሬ ወገኖቼ ሆይ ምስጋና የእግዚአብሔርን መገኘት የምንለማመድበት መንገድ ነው በሚል ሐሳብ ዛሬ የምንማማር ይሆናል። የተወደዳችሁ በጌታ ወገኖች ዛሬም በሕይወት እንድንነሳ አዲስ ቀን እንድናይ አዲስ ምሕረትና ጸጋውን እንድንቀበል ያበቃን እግዚአብሔር ነው። በዚህ የማለዳ ሰዓት ልባችንን በምስጋና ስንሞላ ቀናችንም በሰላምና በበረከት ይጀምራል። ሰዎች ብዙ ጊዜ ጸሎትን ያስቀድማሉ። መጽሐፍ ቅዱስ ግን ከእግዚአብሔር ፊት መቅረባችን በምስጋና እንዲጀመር ያስተምረናል። ምስጋና የአምልኮ መግቢያ ነው። የእምነት መገለጫ ነው። የፍቅርም መልስ ነው። የተወደዳችሁ ወገኖቼ ሆይ የዛሬው የመጽሐፍ ቅዱስ ንባባችን የሚሆነው በመዝሙረኛው ዳዊት ምዕራፍ 100 ቁጥር 4 ላይ ያለው ይሆናል። ወደ ደጆቹ በምስጋና ወደ አደባባዮቹም በምስጋና ዝማሬ ግቡ፣ አመስግኑት፣ ስሙንም ባርኩ ይላል። ክብር ለጌታ ይሁን። ይህ መዝሙር የዳዊት የምስጋና መዝሙር ነው። በዚህ ጥቅስ እግዚአብሔር ወደፊቱ የምንቀርብበት መንገድ ያሳየናል። አስተውሉ ወገኖቼ ሆይ ወደ ደጆቹ በምስጋና ግቡ ይላል። በቅሬታ በማጉረምረም ወይም በፍርሃት ግቡ አይልም። ይህ የሚያስተምረን የመጀመሪያው እውነት ምስጋና የእግዚአብሔርን ልብ ለመንካት የሚረዳ መንፈሳዊ ቁልፍ መሆኑን ነው። እግዚአብሔር ምስጋናችንን ስለሚፈልግ አይደለም። እኛ ምስጋናን ስንሰጥ ልባችን ስለሚለወጥ ነው። ምስጋና ዓይናችንን ከችግራችን ወደ አምላካችን ታላቅነት ያዞራል።